የመቀመጫ ላይ ኪንታሮት ለሚያስቸግራችሁ እንዲሁም ደግሞ ድርቀት ለሚያስቸግራችሁ ሰዎች በቤት ውስጥ በቀላሉ ልታገኟቸው እንዲሁም ደግሞ በቀላሉ ማዘጋጀት የምትችሏቸውን 3 ነገር ልንገራችሁ። እነዚህም ነገሮች ስትጠቀሟቸው ማለት ነው እነዚህ ምግቦች አንደኛ ነገር ድርቀት ካለባችሁ ረጅም ሰዓት ሽንት ቤት ተቀምጣችሁ በማማጥ ኪንታሮት እንዳይወጣባችሁ ይረዷቸዋል። ሁለተኛው ነገር ደግሞ ውሃ ስለሚይዙ ወይም ደግሞ በውስጣቸው ሶሉብል ፋይበር ስላለ ያንን ውሃ ስለሚይዙ የለሰለሰ ስቱል እንዲኖራችሁ በማድረግ ሽንት ቤት የምትቀመጡበትን ሰዓት ያሳጥርና ከኪንታሮትም ይከላከልላችኋል። እንዲሁም ደግሞ ኪንታሮትም ካለባችሁ ረጅም ሰዓት ሽንት ቤት እንዳትቀመጡ ይረዳችኋል ማለት ነው። የመጀመሪያው ተልባ ነው። ተልባ በውስጡ ሶሉብልም ኢንሶሉብልም ፋይበር አለው። ለዚህ ተልባ የመጀመሪያው መጠቀም የምትችሉት ነገር ነው። ተልባን ጧት በባዶ ሆዳችሁ ከፈለጋችሁ መጠቀም ትችላላችሁ። ከፈለጋችሁ ከምግብ ጋር መጠቀም ትችላላችሁ። ከፈለጋችሁ እንደ ስሙዚ አዘጋጅታችሁ ከሌላ ነገር ላይ ነስንሳችሁ መጠቀም ትችላላችሁ። ቀቅላችሁ መጠቀም ትችላላችሁ። እንዲሁም ደግሞ በሌሊት ላይ ዘፍዝፋችሁ አሳድራችሁ ጠዋት ላይ መጠቀም ትችላላችሁ። በውስጡ ሶሉብልም ኢንሶሉብልም ፋይበር ስላለው ሶሉብል ፋይበሩ በደንብ አድርጎ ውሃ እንዲይዝ ስለሚያደርግ ስቱላችሁ የለሰለሰ እንዲሆንና ሽንት ቤት የምትቀመጡበትን ጊዜ የማማጥ ጊዜ ይቀንስላችኋል ማለት ነው። ሁለተኛው ደግሞ መጠቀም የምትችሉት ነገር ቺያሲድ ነው። ቺያሲድም እንደዚሁ ነው። ውስጡ ሶሉብል እና ኢንሶሉብል ፋይበር አለው። ለዚህ ቺያሲድን በምትጠቀሙበት ሰዓት የመጀመሪያው ምንድነው? ውሃ ይዛል ማለት ነው። ውሃ ይዛል። ለዚህ ስቱላችሁ የለሰለሰ እንዲሆንና ረጅም ሰዓት ሽንት ቤት እንዳትቀመጡ እንዲሁም ደግሞ ረጅም ሰዓት ማማጥን ይቀንሳል ማለት ነው። ሶስተኛው ደግሞ እዚህ ጋር በፎቶ ያስቀመጥኩላችሁ ነው። ስሙን የምታውቁት ስሙን በአማርኛ መጻፍ ትችላላችሁ። ምን ይባላል? በእንግሊዝኛ ስሙ ሲሊየም ሀስክ ይባላል። ይህም ደግሞ በውስጡ ሶሉብልም ኢንሶሉብልም ፋይበር አለው። ለዚህ ቅድም እንደነገርኳችሁ እንደነ ቺያሲድ እንዲሁም ደግሞ እንደ ተልባ በውስጡ ውሃ በደንብ አድርጎ ስለሚይዝ ይሄም የተሻለ እንደውም ከሁለቱ የተሻለ አማራጭ የሚሆነው ይህንን ብታገኙ ነው። ሲሊየም ሀስክን ብታገኙ ማለት ነው። በአማርኛ ስሙን የምታውቁ ኮሜንት ላይ ጻፉና ሰው እንዲገዛውና እንዲጠቀሙ ማለት ነው። እሱን ማድረግ ትችላላችሁ። ነገር ግን እነዚህ ነገሮች በምትጠቀሙበት ሰዓት ውሃ በደንብ አድርጋችሁ መጠጣት እንዲሁም ደግሞ አመጋገባችሁን ማስተካከል ይጠበቅባችኋል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።